ሰላም ሰላም ለቅዱሳን በዓለም ዙሪያ ላላችሁ ለኢትዮጵያውያኖችና ለኤርትራውያኖች ሁሉ ሰላም ለእናንተ ይሁን። እንዴት ናችሁ? ዚስ ይር ዳግማ ትንሣኤን በጣም በትልቅ ድግስ አድርጌ እናንተን ግን ለትንሣኤው እንኳን አደረሳችሁ ብያለሁ። ግን አይ ቲንክ የእንትኑ ቢዚ መሆን የዳግማ ትንሣኤውን ቪዲዮ እንኳን ሳልቀርጽ ቀረሁ። የሚገርማችሁ እና ዛሬ ምን አነሳሳይ መሰላችሁ? ዳግማ ትንሣኤ ለክርስትናችን ልበል ለኛ ለአንድ ወገናችን ታላቅ ነገር ሲሆን በቃ ለእኛም እንደሆነልን ስለምንቆጥር እንኳን ደስ ያለን እያልኩኝ እዚህ ጋር ርብቃን የዋት እኔ ቤት ውስጥ ርብቃ አለች ውሃ ልትቀዳ በስታችሁ መልክ እና የሚገርማችሁ እነሱን መታሰቢያ እንደምናደርግላቸው አሁን እኔ አባታችን ደፍረው ስለወጡ በጣም ደስ ብሎኛል። በጣም ይሄን ማሳያችሁ ምንድነው? እሱ ደግሞ በምንም አይነት ሁኔታ ተደሰቱ፣ ራሳቸውን ሆኑ። አባታችን ራሳቸውን ሆነው ነው አምልጠው የወጡት። በምንም ወደ ባርነት ቀንበር እንደገና አትመለሱ ብሎ በገላትያ ላይ እንደተጻፈው በነጻነት ትኖሩ ዘንድ ክርስቶስ ነጻ አወጣችሁ ተብሎ ተጽፏል። ልንገዛለት ልንታዘዝለት የሚገባ አንድ የናዝሬቱ ኢየሱስ የጌቶች ጌታ የአማልክት አምላክ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። የጥቂቱን ቀን የናቀ ይላል። ስለዚህ እኛ ጥቂት የሚመስለውን እግዚአብሔር ታላቅን ነገር ሊያደርግ የሚፈነዳ ነገር አለ። ከዚህ በፊትም ጌታ ያለኝን ነው፣ አሁንም ደግመዋለሁኝ ስላለኝ ነው። እንደ ሰደድ እሳት በስውር ልጆቻቸው የእግዚአብሔርን ቃል ያጠኑ የበረቱ የገባቸው ድንገት ተነስተው እንደዚህ በቃ ሲሉ በሰራዊትነት ነው የምናያቸው። በአንድና በሁለት ሰው አይደለም የምናያቸው ወገኖቼ። ገና ደስታ ከፊታችን አለ። በጌታ ደስ ይበለን እና የሚገርማችሁ ነገር ከኮሚኒቲው ጋር ነበር ያሳለፍኩት የነበረው አዘጋጅቼ በደንብ በትራዲሽን እና ረሳሁት ቪዲዮ መቅረጽ። አክቹዋሊ መርሳት ልበለው፣ ሰዎች ብዙ ጊዜ ቱማች ይመስላቸዋል የምናደርጋቸው ነገሮች። ሁሉን የምናደርገውን ለእግዚአብሔር ክብር ስለምናደርገው ለሌሎችም ምሳሌ እንዲሆንና እግዚአብሔር ያደረገልን ቸርነት እንድናስታውስ እንጂ ብራግም አይደለም። ኢትስናት ቢግ ዲል። እኛ የሰማይ መንግስት አምባሳደሮች ስለሆን ግን ደስታችን ሁሉ ሊገለጥና ሊታይ የሚገባው ደስታ ነው ያለን እና ስለዚህ አሁን የሚገርማችሁ ወደዚህ ዙሪያ ለምን ታዞሪናለሽ ታዲያ ልትሉኝ ትችላላችሁ። የሚገርማችሁ ሲዝኑ ሲቀየር ይሄ ለፋሲካ ያደረኩት ነው፣ ደግሞ ይቀየራል። ወገኖቼ እናንተን ደስ የሚላችሁን እንኳን በክርስቶስ ኢየሱስ የሆነውን ህይወት የተቀበልነውን ታላቁን የእግዚአብሔርን ቸርነት አይደለም በጥቂቱ በቤታችን እግዚአብሔር ያደረገውን ቸርነት ሁሉ ኢንጆይ ልናደርገው ይገባል። ለምንድን ነው ይህንን ያልኩት መሰላችሁ? ይህንን ከስጋ ጋር እንዴት ታወዳድሪዋለሽ ልትሉ ትችላላችሁ። አይደለም፣ በጌታ ደስ ይበላችሁ ተብሎ ተጽፏል። እንደገና ደግሞ ምድርና ሞላዋ የእግዚአብሔር ናት ተብሎ እንደተጻፈው እንደገና ደግሞ ምድርና ሞላው ለእኛ መደሰቻ የተሰጠን ነው። እንግዲህ ወደ እኔ ዞር ልበልና ማለት ነው እና ልንደሰትበት የተሰጠን ስለሆነ ክርስቶስ ኢየሱስ የተነሳበትን ቀን በማክበር ኮሚኒቲውን ሁኔታው አመቺ ስላልሆነ በጣም አሜሪካን ይሆናል የማይባሉ ችግሮች ሰዎች እያሳለፉ ናቸው። በዴስካቸው ላይ ሞተው የተገኙ አሉ። ድንገት ከስራ በመሰናበታቸው በብዙ ጭንቅ ላይ ናቸው ያሉት። እኛ ግን ደስ ሊለን ይገባል እና ለሰዎች ህሊና ብዬ ነው የሚገርማችሁ ልቤን ዘግቼው ስጀምር ገና ረሳሁት እንጂ እኔ መጀመሪያ ስጀምር ቪዲዮ ነበር የማዘጋጀው ብዙ ጊዜ። ነገር ግን ምን ሆነ፣ በቃ በሰዎች ልክ ለመሄድ ፈለግኩ። በስጋ ቢሆን በነፍስ በሰዎች ልክ አንሄድም።
እግዚአብሔር እኛን ባደረገን ልክ ነው የምንሄደው። አንዲት እህት አለችኝ የሚገርማችሁ ከ40 ዓመት በፊት ልበለው ኦልሞስት 40 ሊሆነው ነው እና ሁል ጊዜ በቃ እኔን ጥቁር አንበሳ ያስታመመችኝን ነው የምታስታውሰኝ። ምክንያቱም እዛ ልትከታኝ ነው የምትፈልገው እና ጠላት ተጠቅሞባት ማለት ነው። ዴሊብሬትሊ ደግሞ የሚደረገውን አኗሽም አንሸነግልም። በእግዚአብሔር ቤት ተቀምጠው ዴሊብሬትሊ የሚያደርጉ በስጋችሁ ሊያሳዝኗችሁ፣ በመንፈሳችሁ ሊያውኳችሁ፣ ከእግዚአብሔር ነገር ሊያርቋችሁ የሚከጅሉ በጣም ብዙ አውሬ የሆኑ ሰዎች አሉ። ከእናንተ በፊት ጌታን ሊያውቁ ይችላሉ። በቃ የእናንተ ረፍት ያስቀናቸዋል፣ ደስታችሁ ያስቀናቸዋል፣ ቸርነታችሁ ያስቀናቸዋል፣ በጎ ሕሊናችሁ ያስቀናቸዋል። የማያስቀናቸው ምንም ነገር የለም። ለእናንተ በቃ ያን ያህል ይሄ ምንድን ይሄ ብላችሁ የምትሉት ነገር ለሰዎች ደግሞ ብርቅም ይሆንባቸዋል። ለምን? ጌታ አምላካችንን ያስደሰተንን ያኖረንን ያደረገልንን ለማክበር ብለን ደስታችን ሙሉ ሲሆን ለሚሞሪ እኔ በጣም ብዙ ነገር ማስቀመጥ እወዳለሁ፣ ጌታ ያደረገውን ለማንሳት በሚል ማለት ነው። ተውት ይቅር፣ ሌላ በጥይት ተመትቼ ደም የተነከርኩበትን እባካችሁን አንሶኝ እያልኩ ስለምናቸው ወንድሜም ከለከለኝ፣ ሳያነሱኝ ቀሩ። ለምንድን ነው? ሰው ረሺ ነው እግዚአብሔር ያደረገለትን ነገር ግን በእጃችን ላይ መታሰቢያ ያስፈልገናል። እስራኤሎችን ካሻገራቸው በኋላ ድንጋይ ለ12ቱ ነገድ ድንጋይ ይዛችሁ ይላቸዋል። ለመታሰቢያ ያንን ነገር አድርጉት። ልጆቻችሁ በጠየቋችሁ ጊዜ እግዚአብሔር አምላካችሁ ያደረገላችሁ ለመናገር መታሰቢያ እንዲሆን ነው። ስለዚህ የምናደርጋቸው ነገሮች በሙሉ ወገኖቼ በፍጹም የማንንም በደል እስካልሆነ ድረስ የማንንም ስሜት ለመጠበቅ ብላችሁ እናንተ ሻይን የምታደርጉትን ዲም አታድርጉት። እኔ በቃ ዲም እንዳደረግኩት ተሰማኝና ዛሬ ምን አልኩኝ? አንድ ሌላ የምስጋና ቀን አለኝ አይደለም ወይ አልኩኝ። ይሄ የምስጋና ቀኔ ምንድን ነው? አባታችን ብዙዎች አባቶች ያው እንግዲህ እኚህን እንደዋና አድርጌ ባየው የተለያዩ ቄሳውስትን አይተናል። መለኮሳትን ወይም ደግሞ ጳጳሳትን ልበላቸው አይ ዶንት ኖ ፖዚሽናቸው ምን እንደሆነ። እነሱ ወደ ጌታ መጥተው ኖረው በዛ ስፍራ ላይ አገልግለው ለመኖር ሲፈልጉ ካልተፈቀደላቸው መባረር እንዳለ የታወቀ ነው። ስደት እንዳለ የታወቀ ነው። ምንድነው ያስጠነቀቁን? ወጣቶች ይሄንን ነው መመክራችሁ፣ እግራችሁ እንደዚህ ይደረጋል፣ እግራችሁ ስር እየተሄደ የሚደረጉ ነገሮች አሉ ብለው ነው የተናገሩትና በርቱና ጨክኑ ነው ያሉት። ያንን አይቼና ሰምቼ ሳበቃ የሚገርማችሁ ቅድም እንዳልኳችሁ የጥቁር አንበሳውን ያነሳሁበት ይሄ ነው። አሳዛኝ ዜና ብሎ የእሳቸውን ፒክቸር አስቀምጦ ከደብራቱ ከምናምኑ ሁሉ እንዳይገኙ አደረጓቸው ብሎ እንትን አሳዛኝ ዜና አለ። ምንም ዜና አሳዛኝ የለም እሳቸው በመሰደዳቸው። ምክንያቱም ክርስቶስ ኢየሱስን አምነው የክርስቶስ ኢየሱስን ክብር ተናግረው እኚህ ሰው ተሰደዱ እንጂ እግዚአብሔር አከበራቸው። አምላካቸውን ስላከበሩ የክብሩ መገለጫ ሆኑ እንጂ ይሄ ምንም አሳዛኝ ነገር አይደለም። ምክንያቱም እሳቸው ከዛ የሚበልጥ ሹመት ውስጥ ነው ያሉት። አሁን በክርስቶስ ኢየሱስ የሆነውን ስራ ሊሰሩ ልጆቻቸውን እኛን ትውልዶችን ሊያስጨክኑ የወጡ ናቸው። ለአንዳንዶቻችን እንደውም ታናሽ የሚሆኑ ናቸው በስጋ ሲታይ ማለት ነው። እና ስለዚህ በዛ በደስታ ላይ እሳቸው በድል ወጥተው ጦርነት ሳይፈሩ እንትን በተናገሩት ላይ እኛን እንደውም ወጣቱንም እያበረታቱ ተናግረው የምን አማርኛ ነው ምንድነው አሳዛኝ ዜና። እኔ ደግሞ አሳዛኝ ዜና ሲባል በስማም እንደው ወይኔ ሸኟቸው እንዴ ብዬ በጣም ይቅርታ አድርጉልኝ። እስከዚህ ነው ያሰብኩት። በኢየሱስ ክርስቶስ ግን አይሞቱም። በኢየሱስ ስም በህይወት ይኖራሉ። ሞትም ቢሆን ረሃብ ቢሆን ስደት ቢሆን መገፋት ቢሆን መጠላት ቢሆን ሐሰት ቢሆን who cares እና በጣም የሚገርም ነገር እኔ ለራሴ ረስቼዋለሁኝ። በዛን ጊዜ ደግሞ በጣም ተዝናንቼ ለብሼ አግጬ ነው በዛ ሆስፒታል ውስጥ በጥቁር አንበሳ ለብዙ በሽተኞች መጽናኛ ሆኜ ነው ያሳለፍኩት።
ያቺ ሰው ምንድነው መሆን ያለባት? እግዚአብሔር እኔን አጽናንቶኝ እንዴት በርትቼ በእግዚአብሔር ፊት ምን እንዳደረግኩ መናገር ሲገባት 40 ዓመት የሞላውን ነገር አንስታ በየጊዜው በቃ አንቺን አስታመሜ ትለኛለች። ለዛውም እኔ እንግዲህ እግዚአብሔር ያውቀዋል ማን እንዳስታመመ ምን እንደሆነ ጌታ ያውቀዋል ወገኖቼ። ይሄ ደግሞ ለምንድን ነው የምናገረው መሰላችሁ? እኛን ያላሳዘነንና ያስደሰተንን በሰላም ተቀብለ ነው መከራ ቢሆን ችግር ጉዳት ቢሆን በሰላም ተቀብለን አምላካችንን ስናከብር ሐዘን አንዳንዶች በቅንነት ሊሆን ይችላል። ግን እንደዚህ አይነት ዴሊብሬትሊ ካልኩሌት አድርጋ እንደምታረገዋ አጋንንት እንደተሞላች ሴት ይሄን በአደባባይ ነው የምናገረው ወገኖቼ። ምክንያቱም አሉ በቤቱ አሉ እና ስለዚህ አፋችሁን ጠብቁ፣ የዘራችሁትን ታጭዳላችሁ። በዚህ ላይ ደግሞ ለኛ እስር ቤት ቢሆን መጠላት ቢሆን መገፋት ቢሆን ክብራችን አይደለ እንዴ ወገኖቼ? እነ ጳውሎስ እኮ እስር ቤት ተቀምጠው እኮ ነው ሲዘምሩ የነበረው። ሰንሰለታቸው የተፈታው እኮ በዛ ነው። ማንም ቁልፍ ሰጥቷቸው አይደለም፣ ማንም ፈርቷቸው አይደለም ያደረገላቸው። ፌቨር የሰራላቸው ሰው የለም። የእስራኤል ቅዱስ ግን ስሙን አገነነው። ስለዚህ ገና በእኚህ ሰው እግዚአብሔር ይገናል። ደግሞም በእውነት ነው የምላችሁ፣ ቀጥታ ከእግዚአብሔር የሰማሁትን ነው የምናገረው። እንደውም ኋለኞች ፊተኞች፣ ፊተኞች ኋለኞች ይሆናሉ ነው ያለኝ ጌታ። ይሄን ነገር በመስቀል አደባባዩ ችግር በተፈጠረ ጊዜ ወጥቼ ተናግሬያለሁ። አይ ቲንክ 2 weeks ago or a week ago ወጥቼ ተናግሬያለሁ። የተናገርኩበት መናገር ስላለብኝ አባቴ ጌታዬ ንጉሴ ይሄንን ተስፋ ሰጥቶናል። ወንድሞቻችን ገብቷቸው ወጣቶቻችን እንኳንስ ለእግዚአብሔር ቃል አይደለም አይምሯቸው ዓለምን የሚያንቀጠቅጠውን እንኳን የወንጌልን ስራ አይደለም የጊዜው የሚያልፈውን እንኳን ዛሬ ሰልጥነውበታል። ልጆቻችን የሚያልፈውን እንኳን በቃ አይምሯቸው ስለተከፈተ ዛሬም ልጆቻችን የክርስቶስ አይምሮ አላቸው። በዚህ ላይ ደግሞ ልጆቻችን ብዬ ስላችሁ እንዳይመስላችሁ በፕሮቴስታንት ውስጥ ያሉትን የምናገረው ያማ ይለየለት ነው የምናገረው፣ በኦርቶዶክስ ያሉትን ነው። በጣም የሚቆጨኝ እንዳልኳችሁ ኮሚኒቲው አካባቢ ያደረኩት የነበረው አዳራሽ ውስጥ ጠቅላላ ትራዲሽን ነበር ያደረኩት ኦልሞስት ከራይስ በስተቀር እና በጣም አንደኛ ደክሞኛል፣ ሁለተኛ ነገር ደግሞ እንደው በቃ ሾው ኦፍ እንዳይሆንብኝ ብዙ ጊዜ እግዚአብሔርን ስራ በማደርግ ጊዜ እጠነቀቃለሁ። ሰዎችም ደግሞ ቱማች ይመስላቸዋል። በተለይ የኛ ወገኖች አሜሪካን አገር ገብተን ቤተሰብ ይኑራችሁ፣ ሲንግል ሁኑ፣ ሲንግል ማም ሁኑ፣ ኢንጆይ ኤቭሪ ሲንግል ዴይ። እኔ ከራሴ ጋር ነኝ፣ ከጌታ ጋር አለቀ። እግዚአብሔር በኮሚኒቲ ውስጥ ደስታና ፍቅር ሰጥቶኛል። ይገርማችኋል፣ ሰው መጣ አልመጣ አይደለም። ኑሯችንን ሰው መጣ አልመጣ ብለን አንኑር። ክርስትናን አይደለም የዕለት ኑሯችንን እንኳን ልንኖረው የሚገባው እግዚአብሔር የተለመልንን ያደረገልንን በደስታ ዘይት ተጥለቅልቀን ምስክርነታችን እኛንን የመጀመሪያው ወንጌል እኛን አይተው ነው ወንጌልን የሚናፍቁት። ድሮ እኮ የክርስቲያኖችን መስማማትና መዋደድ ሳቅና ጨዋታቸው ታይቶ ነበረ ሰዎች ክርስትናን የሚናፍቁት የነበረው። ዛሬ ግማሹ በሌመን ጁስ እንደተጠመቀ ነው። የዛኑ ያህል የመጣውን ያህል ደግሞ ማቴሪያሊስት ተሆኗል። እኔ አንደኛ ነገር የምጸልየው ይሄንን የማቴሪያሊስት ገበታችሁን ገልብጡት። ይሄንን የዘይት ሽያጫችሁን ደግሞ አቁሙ። እንደገና ደግሞ ለዘይት ለሚሸጡት ደግሞ ያ ሰው እንደተናገረው ነው። ከእግዚአብሔር ከሆነ ይጸናል፣ ከእግዚአብሔር ያልሆነው ደግሞ ይፈርሳል። እኛ በጓዳችን እኮ ቁጭ ብለን ለማፍረስ ለመትከልና ለመንቀል የተጠራን ሰዎች ነን። አተከሮ በአደባባይ የምታደርጉትን ትታችሁ ወገኖቼ እግዚአብሔርን አምልኩት፣ እግዚአብሔርን እናመስግነው። እግዚአብሔር የሚያደርገውን ነገር እየተጠባበቅን በቅንና በበጎ ሕሊና እንራመድ። ጊዜና ሰዓታችንን ሰይጣን አይብላብን። በዚሁ አጋጣሚ ደግሞ የምናገረው ምክንያቱም በዛ ኬዝ ለመውጣት አልፈለኩም። ሰው ሁሉ በተጫጫበት ዘመን እንደውም በጣም የሚገርመው ደግሞ አንድ የእግዚአብሔርን ሰው እሳቸውም ሄደዋል፣ ከገሌ ጋር ተገናኝተዋል ምናምን።
እናንተ የፈለጋችሁትን ልንገናኝ፣ እናንተ ያልፈለጋችሁትን ላንገናኝ። ወንጌልን ይሸቅጥ አይሸቅጥ ያንን ሰው እግዚአብሔር አንድ ቀን መልሶት ካንተ የተሻለ ያደርገዋል። አሳዳጁን ጳውሎስን እንደለወጠው ኢየሱስ ያድናል። ከእንትና ጋር አትገናኙ እንደዛ የተባለ ዓለማዊ ጋር ሄዳ ትጋበዛለች፣ ማርያም ጠበል ሄዳ ትጠጣለች ብለው አሉኝ። እኔ አዎ አብሬ በልቼ ጠጥቻለሁ። በቃ ሞገስ ሆነኝ። በእውነት ነው የምላችሁ ሞገስ ሆነኝ። ሞገሱ እንዴት መጣ ብላችሁ ብትሉኝ ሀሳቤን ሳልቀይር ነገር ሳላመቻመችና ሳልደበላልቅ ራሴን ሆኜ በዛ ስፍራ ላይ እግዚአብሔር ምርኮ ይሰጠኛል ብዬ ነበር የሚሄደው። ደሞም ሰጥቶኛል። ከተማውን እኔ ከለቀኩ ወደ ብዙዎቹ ወደ ጌታ መጥተዋል። ብዙዎቹ ለጣዖት የተሰዋ አልነበረም። እናንተ ለጣዖት ልትሉ ትችላላችሁ። በየደረስንበት እንመላለስ። የኔ መረብ የተለየ ነው፣ የእናንተ መረብ የተለየ ነው። የእያንዳንዳችን መረብ ይለያያል። ወገኖቼ እንግዳ ሊመጣብን ነው። አንድ ሰውና ሁለት ሰው እንዳይመስላችሁ። ጥቂት ቀሳውስቶችን ስላየን አይደለም፣ እኛ ጥቂት ወይም መለካክስትን ስላየን አይደለም፣ ወይም ከሹመታቸው ካሉበት ደረጃ ጥቂቶች የሆኑት ስለመጡ አይደለም። ዛሬ በየጓዳው ጌታ እየሰራ ነው። በቃ ልጆቹን እያስተማረ ነው። አንድ ወጣት ምን አለ? ትውልዱ እንደሆነ ያነባል አለ። በቃ ይጠይቃል። አለቀ። ደግሞ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ ተጽፏል። እንደገና ደግሞ ምንድነው ማንም ሊያስተምራችሁ አይችልም የሚለው? አስተማሪዎችን እኮ ስለ ካዳ አይደለም፣ ነገር ግን ይመረመራሉ። አስተማሪዎችም መመርመሪያው ደግሞ የሚገርማችሁ አዲስ ክርስቲያን እንኳን መጥቶ ብዙ ጊዜ መድረክ ላይ ሰው ያዩና አይ ይሄኛው እንኳን ይላሉ። ትክክለኛ ያየነው ነው ያሉ። በውጭ ልጆች አሉኝ የሚላቸው ደግሞ እግዚአብሔር ልጆች ሞልቶታል። ወገኖች በጌታ ደስ ይበላችሁ። ኢየሱስ ክርስቶስ ጌታ ነው። አዊሽ እንደውም የነበረውን ፕሮግራምና ህብረቴን አሳይቻችሁ ይሄንን ብናገር ደስ ባለኝ ነበር። የነበሩት ሙስሊሞች ናቸው። የሚገርማችሁ ክርስቲያኖቹ በቤታቸው ግብዣ ስለነበራቸው ሊመጡ አልቻሉ እና ጥቂት ሙስሊሞች ኢትዮጵያውያኖች እና ጥቂት የእንትኑ ናቸው። እንደውም በኮምፕሌክስ ውስጥ ያሉት ሰው ጉድ ኒውስ አይደለም የሚፈልገው፣ አይደለም ሰበር ነው የሚፈልገው። ሰበር ዜና ነው የሚፈልገው። መልካም ዜና መስማት አይፈልግም። እና ኢንቪቴሽኑ ምን ይል ነበረ መሰላችሁ? there is good news the time like this there is God whose love his love stays forever his love lasts forever የሚል ነበር ያደረኩት የነበረው። የሚገርማችሁ እና ያንን ጌታ የሚለውን ስላዩ ብቻ አንዳንዶች በቃ የሃይማኖት ነገር መስሏቸው ይቀሩ አሉ። ነገር ግን በሰላምታም ይሁን በምንም ሁኔታ የምታገኟቸውን ሰዎች በምክንያት ቢጋብዟችሁም እየሄዳችሁ እናንተ በቤታቸው ገብታችሁ ከመውጣታችሁ የተነሳ በጌታ ፊት ነው መናግራችሁ ድንቅ ሲሰራ ታያላችሁ። እኔ መስክሬላቸው ማላቅ ሰዎች አሉ። ግብዣቸውን ሄጄ ይቅርታ ላመስግን በባዕድ ሀገር እግዚአብሔር እንዲህ ስላከበረን እላቸዋለሁ። አንድ ሁለት ቦታ እንደዛ ካልኮደ እኔ ከተገኘሁ ማንም ዓለማዊ ለጸሎት ይጋብዘኝ ነበር። እኔ እስከምወጣ ድረስ ዘፈና አያረጉም ነበር፣ መዝሙር ነበር የሚያረጉት። አታርጉ ብያቸው አይደለም ወገኖቼ። በጥበብና በማስተዋል እንመላለስ። እንትና ጋር ትሂድ እንትና ጋር ትሂድ እንዴ! እንደ ቀለዋጭ የትን ቦታ መዞር የለብንም። የራሳችን የሆነ ቦታ ሊኖረን ይገባል። ነገር ግን ወንድሞቻችን በሚያገለግሉበት ቦታ ላይ ተገኝተን ኢንከሬጅ ለማድረግና ደግሞ ጸጋ ለመካፈል ሪሞት ኮንትሮሉን ሊይዘው የሚገባ እግዚአብሔር ብቻ ነው። በነፃነት ልኖር፣ እኔ ክርስቶስ ነፃ አውጥቶኛል። ማንም በእኔ ላይ ስልጣን የለውም። እንደ እግዚአብሔር ሴትና እንደ እግዚአብሔር አገልጋይ በእግዚአብሔር ቤተ መቅደስ ውስጥ መሪዎች የሆኑትን ሰዎች አላከብርም ማለት አይደለም። አንድ ጊዜ ምን ሆነ መሰላችሁ? ሰዎች ብድግ ይሉና ሰው ትዳር ውስጥ ይገባሉ። እንዴ እኔ ቤተ ክርስቲያኑን ሁሉ አላገባሁም ይባላል። የሚመለከተው ብቻ ነው በህይወታችን ላይ ሊናገር የሚገባው። ካለዚያ የሚጸናው ይጸናል፣ የማይጸናው ደግሞ ይፈርሳል። ከእግዚአብሔር ያሉ ነው። ለምን በእንደዚህ አይነት እምነት መቆም አቃተን? ኢየሱስ ጌታ ነው። ሰይጣን ውሸታም ነው። ጊዜያችሁን አታባክኑ።
በንካሰላንቲያ በጭቅጭቅ በፋይል ጭራሽ ክስ መዝገብ። ኧረ በኢየሱስ ስም ምን አይነት ጉድ ነው እንዴ? ኢየሱስ ጌታ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በማስተዋል አዳምጡት።